የምፈልገው ኳስ ተጫዋች ነው። ባስኬት መጫወትና ፖሊስ መሆን። እኔ መሆን የምፈልገው ዶክተር። እኔ መሆን የምፈልገው ሹፌር። እኔ መሆን የምፈልገው ፖሊስ። ተነሱ ረፍቷል። ትምህርት ቤት ተነሱ። ተነሱ ትምህርት ቤት ረፍቷል። ስለናት የዛሬ 14 ዓመት አካባቢ ነው የተቋቋመው በ1994 ዓመተ ምህረት ያቋቋሙትም ወይዘሮ ሀናና ጓደኞቻቸው ናቸው። ወደ 5-6 የሚሆኑ ሰዎች ናቸው። በወቅቱ የነበረው የኤችአይቪ በሽታ በጣም የተሰራጨበት ስለነበረ በዛ ምክንያት የሚሞቱ ወላጆቻቸውን በዛ ምክንያት ያጡ ህጻናትን ለመደገፍ ለመንከባከብ በሚል ዓላማ መነሻነት የተመሰረተ ድርጅት ነው። ስለናት ማህበር እየሰራ ያላቸው አሁን በአሁኑ ሰዓት 7 ፕሮጀክቶች አሉ። እነዚህ ፕሮጀክቶች 5ቱ ህጻናት ተኮር ሲሆኑ አንድ የእናቶች ተኮር የሆነና አንድ የአእምሮና የአካል ውስንነት ያለባቸው ህጻናት የሚረዳ ወይም የሚደግፍ ፕሮጀክት አለ። እነዚህም ስፖንሰርሺፕ ወይም ህጻናትን በቤተሰብ ውስጥ ያሉ የመደገፍ ሂደት፣ ሁለተኛው ህጻናትን የማቀላቀልና የማዋሃድ ወይም ወደ ቤተሰብ የማቀላቀል ነው። ሶስተኛው ደግሞ ልጆችን በጋራ የማኖር ወይም የፎስተር ኬር ግሩፕ ሆም፣ አራተኛው የጉዲፈቻ ፕሮግራም ነው። አምስተኛው የተቋም አገልግሎት ነው። ህጻናት አማራጮች እነዚህ 4 አማራጮች ሁሉ ከጠፉ በተቋም ውስጥ እንዲያድጉ ይደረጋል። ስድስተኛ የአእምሮና የአካል ውስንነት ያለባቸው ወይም ስፔሻል ኒድ የምንላቸው ልጆች ስለናት በተቋም ውስጥ አዲስ አበባ በሚገኘው ተቋም ውስጥ ድጋፍ በመስጠት ላይ ይገኛል። ሰባተኛው የምንሰራው ስራ እናቶችን የማጎልበት ወይም ደግሞ አቅም እያበረቱ ወይም ፊሜል ኢምፓወርመንት የምንለው ፕሮግራም አለን ማለት ነው። ስለናት ውስጥ ያሉ ህጻናቶች የሚደረግላቸው ቅድመ ህክምና አለ። ከገቡ በኋላ ደግሞ የሚደረግላቸው ህክምና አለ። መጀመሪያ ምንድነው እንደገቡ ወደ ሆስፒታል ነው የምንወስዳቸው። ወደ ሆስፒታል ወስደን ያላቸው ሙሉ ሜዲካል ምርመራ እናደርግላቸዋለን። ሙሉ ሜዲካል እናሰራላቸዋለን። ከዛ በተጨማሪ እንደመጡ ግን ከሌሎች ህጻናቶች ጋር አይቀላቀሉም። አይሶሌሽን አለን። ጤነኛ ከሆኑ ከሌሎች ህጻናቶች ጋር ይቀላቀላሉ። ችግር ካለባቸው ደግሞ እዛው ባሉበት ክፍል ውስጥ መንግስት ይመደብላቸውና የሚያስፈልጋቸው ልዩ እንክብካቤ ይደረግላቸዋል። ልዩ ፍላጎት ያላቸው ደግሞ ልጆች አሉ። እነሱ ደግሞ በተለያየ ቦታ በተለያየ ሆስፒታል ክትትል ያደርጋሉ። የምንከባከባቸው ህጻኖች አልጋ ላይ 4 አሉን። ቆመው ከማይሄዱት ማለት ነው። አልጋ ላይ ናቸው። በሰው ኃይል ነው የሚነሱት። በጣም በጥንቃቄ ነው የምንሰራው እነሱን። ምክንያቱም ጀርባቸው እንዳይላጥ ሽንታቸውም ቶሎ እንዲቀየር ምናምን ቆመው የሚሄዱት ይሄን ያህል ብዙ ያስታውቃና አካሄዳቸው ዳይፐራቸው ሞላ ሲል ያስታውቃና መቀመጥ ሳይፈልጉ
እና እንደሱ ያደረግን የምንከባከባቸው። እነኚህ ልጆች ምን ያስፈልጋቸዋል? ሙዚቃ ነው። ምክንያቱም እነኚህ ልጆች አይናገሩም አያውቁም ብለን መተው የለብንም። ይሄ ቢደረግላቸው ይሄን ያውቁታል፣ ይሄን ይፈልጉት ይሆን፣ ይሄን ይይዙት ይሆን፣ ይሄን ይመለከቱት ይሆን ብሎ ትኩረት ማድረግ አለብን። ስለ እናትን ብዙ የተለያዩ ሰዎች እንዲደግፉት እንፈልጋለን። ለምሳሌ የበጎ ፈቃደኞች ክለብ አለን። ያንን ክለብ ሰዎች እንዲቀላቀሉ እየመጡ እንዲጠይቁ፣ ልጆችን ፍቅር እንዲሰጧቸው መምከር ሊሆን ይችላል። ህጻናት የሆኑትን ደግሞ ልጆች ማቀፍ ሊሆን ይችላል። ፍቅርን መስጠት፣ መጨበጥ፣ መሳም፣ መደባበስ ትልቅ ፍቅርን የማስተላለፊያ ሂደት ከመሆኑ የተነሳ በጎ ፈቃደኞችን በጣም እንፈልጋለን። ማንኛውም ህፃን ሲወለድ ሀብታም አልነበረም። ማንኛውም ህፃን ሲወለድ ድሃ አልነበረም። ቤተሰቦቹ በፈጠሩት ሶሳይቲው በፈጠረው ነገር መነሻነት ያንን ነገር ይዞት ይመጣል። ካስተካከልንለት ያስተካከልነውን ነገር ነው እንግዲህ ይዞ የሚመጣው። በጥሩ ሁኔታ ካስተማር ነው፣ ጥሩ የሆነ የቤተሰብ ቅርጽ ውስጥ ካስገባ ነው፣ ጥሩ የሆነ አስተሳሰብ እንዲኖረው ካደረግን ወደፊት ጥሩ የሆነ ቤተሰብ ይሆናል ማለት ነው ይሄ ልጅ።